ሰላም ጋይስ እንዴት ናችሁ? ሳሚ ነኝ። ዛሬ ደግሞ በኤስኤክስ 700 ኪቦርድ እንዴት ሚዲ ሪከርድ ማድረግ እንደምንችል አሳያችኋለሁ። ያው ሚዲ ሪከርድ ማለት እያንዳንዱን ቮይሶች ለየብቻ እንዴት መቅዳት እንደምንችል፣ ለምሳሌ ድራሙን ለብቻ፣ ቤዙን ለብቻ፣ ኮርዶቹን ለብቻ፣ ሜሎዲውን ለብቻ እንዴት ሪከርድ ማድረግ እንደምንችል፣ ሪከርድ ያደረግነውን እንዴት ሚክስ ማድረግ እንደምንችል በኤስኤክስ 700 ኪቦርድ አሳየችዋለሁ። ግን ኤስኤክስ 720 920 ላይም ይሰራል፣ ምክንያቱም ሴታፑ ተመሳሳይ ነው። ሶ ጋይስ አሁን ቀጥታ ወደ ፕሮሰሱ እንገባለን። በመጀመሪያ ኪቦርዳችንን ስናበራው ኦልሬዲ ኦን ካረግነው በኋላ ስክሪኑ እንደዚህ ይሆናል። ሶ ሪከርድ ለማድረግ እዚች ጋር ሪኮርዲንግ የምትለዋ በተን ትታያቸዋለች። እዚህ ፓወር ኦን ኦፍ ከምናደርግበት አጠገብ ያለችውን እሷን እንነካለን። እሷን ስንነካ እዚህ ጋር ሁለት አይነት አማራጮች አሉ። እዚህ ጋር ሚዲ ሪከርድ የምናደርግበት ነው፣ እዚህ ጋር ደግሞ ኦዲዮ ሪከርድ የምናደርግበት ነው። እዚህ ሚዲ ሪከርድ ጋር ሁለት ሪከርድ ማድረጊያ አይነቶች አሉ፣ ኪዊክ ሪኮርዲንግ እና መልቲ ሪኮርዲንግ ይላል። ኪዊክ ሪኮርዲንግ ማለት ስታይል ከፍተን በአንድ ቮይስ ጀስት ሁሉንም የምንጫወተውን ነገር በአንድ ጊዜ ሪከርድ የሚያደርግ ነው ኪዊክ ሪከርድ ማለት ነው። መልቲ ሪከርድ ግን እያንዳንዱን ለብቻው፣ ቤዙን ለብቻው፣ ድራሙን ለብቻው፣ ኮርዱን ለብቻው፣ ሜሎዲውን ለብቻው ሪከርድ ማድረግ የምንችልበት አማራጭ ነው ማለት ነው። ሶ ዛሬ እኔ የማሳያችሁ መልቲ ሪከርድ እንዴት ማድረግ እንደምንችል። ምክንያቱም ኪዊክ ሪከርድ ማድረግ ኖርማል ነው። ምክንያቱም ኪዊክ ሪከርድ እናደርጋለን፣ የምንጫወተውን ሪትማችንን ከፍተን ኮርዳችንን ይዘን እየተጫወተን ሪከርድ ማድረግ እንችላለን። ግን መልቲ ሪከርድ እንዴት ማድረግ እንደምንችል ዛሬ ያሳያችኋለሁ። ቀጥታ ወደ ፕሮሰሱ እንሄዳለን። ሶ ጋይስ አሁን መልቲ ሪከርድ ውስጥ እንገባለን። እቺ መልቲ ሪከርድ የምትለውን ስንጫናት እዚች ጋር እንደምታዩት 16 ቻናሎች አሉ። እዚህ ጋር ከአንድ ጀምሮ እዚህ ጋር በዚህኛው መደዳ 8፣ በዚህኛው ከ9 እስከ 16 8 አንድ ላይ 16 ቻናሎች አሉ። 16ቱም ላይ መጫወት የምንፈልጋቸው ነገሮች እያንዳንዱ ቻናል ላይ ሪከርድ ማድረግ እንችላለን። ሶ አሁን እንዴት ነው ሪከርድ ማድረግ የምንችለው የሚለውን ነገር አሳያቸዋለሁ። ስለዚህ አሁን ለሳምፕል አጠር ያለች የሆነ አንድ የመዝሙር ኢንትሮ እንሰራለን። ከዛ እንዴት ለየብቻችን ሪከርድ ማድረግ እንደምንችል አሳያችኋለሁ። ድራሞቹን 9 እና 10 ላይ ከዛ ቤዝ ምናምን ኮርድ ፓድ እያረኩኝ እነዚህን በኮርድ ሰራበታለሁ። ከላይ ያሉትን ደግሞ ሜሎዲውን የማረግበት። ሶ አሁን በመጀመሪያ ድረሙን እንቀዳለን። ድረም ስንቀዳ እዚች ጋር የምታዩት እንትናለች 10 ቁጥር መሀሏን እንነካታለን። ስንነካት ሪትም ቶን ነው የሚመጣው። ግን እኛ ወደ ላይ ወተን ወደ ኋላ እቺን በማሽከርከር ወደ ላይ ወተን ራይት ዋን ላይ የሚል እናደርገዋለን። ሶ ራይት ዋን ላይ ካረግን በኋላ እዚህ ጋር የምንፈልገውን ስታይል እንትን ቮይስም ሊሆን ይችላል፣ ድረም ኪት ራይት ዋን ነክቼ እዚህ ጋር ፐርከሽን ኤንድ ድራም የሚለውን ነካለሁ። ከዛ በኋላ እቺ ጋር ያለችውን ስቱዲዮ ኪት ምትለዋ የኔ ፋቮራይት እንትን ነች። ሶ እሷ ላይ አድርጌ ያውን ድራም እንቀዳለን ማለት ነው። ዛሬ ሪከርድ ልናደርግ ስንፈልግ እንዳልኳችሁ መሀሉን እንነካለን። ኦልሬዲ ቮይሳችንን ከመረጥን በኋላ ከዛ በኋላ ራይት ዋን ላይ ብለን እዚህ ጋር ኦኬ እንለዋለን። ከዛ በኋላ ኦልሬዲ ሪከርድ ጀምሯል ማለት ነው። ሶ አሁን ሪከርድ እያደረግን እናያለን። በመጀመሪያ ሁልጊዜ ሪከርድ ከማድረጋችን በፊት የምንፈልገው ቴምፖ ላይ እናደርገዋለን። እኔ ዋልዝ ስለምሰራው ዝም በየ ቴምፖን 86 ላይ አደርገዋለሁ። ከዛ ሜትሮኒየም ሁሌ ኦን ማድረግ መርሳት የለብንም፣ ምክንያቱም ከስታይል እንዳንወጣ ስለሚረዳን ማለት ነው። ጀስት ለሳምፕል ስለሆነ እቺን ያክል ይበቃል። ስኔራችን እና ሀያት ቀርተናል። ሰውን ሰማዋለን የቀዳ ነው። ከዛ ደግሞ ኳንታይዝ ማድረግ ስንፈልግ ኳንታይዝ እንነካና ከዛ በኋላ ኳንታይዝ እናደርገዋለን እየሰማን። ኳንታይዝ እንዲሆን የምንፈልገው ለምሳሌ ኳንታይዝ ስነካ የትኛውን ነው ሰሌክት አድርግ ይላል። ሶ ሪከርድ ያደረኩት 10 ቁጥር ስለሆነ እዚህ ጋር ሰሌክት አረጋታለሁ። ነጭ ምልክት ያደርግባታል። ከዛ እዚች ጋር ኤክስኪዩት እለዋለሁ ኳንታይዝ ሳደርገው። ከዛ እንሰማዋለን።
አሁን ናይስ አሪፍ አድርጎልናል እንትኑን። እናቆማለን። ኳንታይዝን ኦኬ እንላታለን። ኔክስት ደግሞ ኪክ እንቀዳለን። ዘሴም ነው እንዳልኳችሁ እዚች ጋር 9 ቁጥር ላይ ነው ኪክ ምቀዳው። መሀሏን እንነካታለን። ከዛ ወደ ላይ ብለን ራይት ዋን ላይ ነው የምናረገው። ከዛ ኦኬ እንላለን። አሁን ኪካችንን እንቀዳለን ማለት ነው። ሁሌ ሜትሮኖም ማብራት እንዳትረሱ ጋይስ። ኪካችንን ቀርተናል። ከዛ በኋላ እንሰማቸዋለን አንድ ላይ። ኪካችንንም ኳንታይዝ እናደርገዋለን። ሰሌክት እናደርገውና 9 ቁጥር ላይ ሪከርድ ስላደረግን ከዛ ኳንታይዝ እናደርገዋለን። ኳንታይዝ አድርገናል። አሪፍ ነው። አሁን ድራማችንን ጨርሰናል። 9 ቁጥር ላይ እና 10 ቁጥር ላይ ሲኒ ሪከርድ አድርገናል። 9 ቁጥር ላይ ኪክ ሪከርድ አድርገናል። ከሪትም ቀጥሎ ሜሎዲ ነው መቅዳት የፈለግኩት፣ ምክንያቱም የምጫወተው ሜሎዲ እየሰማው ነው ኮርዶን ሪከርድ ማድረግ የምፈልገው። ስለዚህ አሁን ሜሎዲውን ሪከርድ አደርጋለሁ። ሜሎዲን ሪከርድ ማድረግ የፈለግኩት 1 ቁጥር ላይ ነው። ስለዚህ 1 ቁጥር ላይ ራይት ዋን ላይ አድርጌ ኦኬ እላለሁ። ከዛ የምፈልገውን ቮይስ ራይት ዋን ላይ አድርገን እንመርጣለን። ኦልሬዲ ቮይሴን እኔ የምፈልገውን ቮይስ ሴት አድርጌያለሁ። ሪከርዱ ሬዲ ነው። ስለዚህ ሪከርድ እናደርጋለን። ሜትሮኖም ማብራት ሁሌ መርሳት የለብንም። የምፈልገውን ሜሎዲ ሪከርድ አድርጌያለሁ። ጀስት ለሳምፕል ነው ጋይስ ማሳያችሁ። ለሳምፕል ነው ሪከርድ እያደረኩ ያለው። ጀስት ይሄንን እናንተ ካያችሁ መስራት የምትፈልጉትን ያክል አርዘማችሁ መስራት ትችላላችሁ። እንሰማዋለን። ጋይስ አሁን ሜሎዲያችን ሪከርድ አድርገን ጨርሰናል። አሁን ደግሞ ወደ ኮርድ እንሄዳለን። ኮርዴን 11 ቁጥር ላይ ሪከርድ ማድረግ ፈልጋለሁ። የምትፈልጉትን ቮይስ ተመርጣላችሁ። እኔ ኤሌክትሪክ ፒያኖ ይመቸኛል። ሰስቴኔን አበራለሁ። ኮርዴን 11 ቁጥር ላይ የምቀዳው ራይት ዋን ላይ አድርጌ ጀምራለሁ ማለት ነው። ሪከርድ እናደርጋለን። ኮርድን ሪከርድ አድርጌያለሁ እና አሁን ይህንን ሪከርድ ያደረኩትን ኮርድ ኮፒ አድርጌ በሌላ ቮይስ እንዲሆን ለማድረግ እዚች ጋር ኮፒ የምትለው እንነካለን። ከዛ ሶርስ የሚላለች እዚህ ጋር ሶርሷን አሁን ሪከርድ ያደረግናት 11 ቁጥር እናድርገን። ዴስቲኔሽንን እነካና ደግሞ ዴስቲኔሽን ኮፒ ስንት ቁጥር ላይ ላድርገው ነው? 12 ቁጥር ላይ አድርገን ኤክስኪዩት ስንለው ኮፒ ያደርገዋል ማለት ነው። ደብል ቮይስ ሆኖልናል። ጋይስ አሁን ቤዙን ሪከርድ እናደርጋለን። የምንፈልገውን የቤዝ አይነት ከመረጥን በኋላ ጀስት የፈለግነው ቦታ ሁሉንም ሪከርድ ማድረግ እንችላለን። 13 ቁጥር ላይ ቤዙን ሪከርድ ማድረግ ፈለግኩኝ። ራይት ዋን ላይ ያደርጋለሁ። ሬዲ ካረኮለ ኦልሬዲ ሬዲ ነው። ሜትሮኖማችን እናበራለን። ከዛ በኋላ ሪከርድ እንጀምራለን።
ፋይላችንን ሪከርድ አድርገናል። ከዛ ብለውን ፓድ ሪከርድ እናደርጋለን። የምንፈልገውን ፓድ እንመርጣለን። ከዛ 14 ቁጥር ላይ ፓዱን ሪከርድ አደርጋለሁ። ፓዲን ሪከርድ አድርጌያለሁ። ከዛ በኋላ እዚህ ጋር ያለችውን ቮይስ ደብል እንድታረግልን ኮፒ አረጋታለሁ። 1 ላይ ያለችውን ከዛ ዴስቲኔሽኑን 2 ላይ እናደርገዋለን። ከዛ ኤክስኪዩት እንለዋለን። ጋይስ ሪካርድ አድርገን ከጨረስን በኋላ ሴቭ ማድረግ አለብን። እዚች ጋር እንደምትመለከቷት ሴቭ በተን አለች ከላይ። እሷን እንጫታለን፣ ሴቭ እንላለን። ሴቭ ማድረግ የምፈልጉ ፍላሻችን ላይ ነው። ፍላሻችንን እነካለን። ከዛ እዚች ጋር ሴቭ ሂር የምትላለች። ሴቭ ሂር እላለሁ። ከዛ በኋላ ኒው ኔም አደረግለታለሁ። ሳምፕል 2 ልበለው። ኦኬ እለዋለሁ። ኦልሬዲ ሴቭ አደረገው ማለት ነው። ስለዚህ እንደዚህ አድርገን መልቲ ሪካርድ ማድረግ እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ ጋይስ። ሰብስክራይብ አድርጉኝ፣ እንዲሁም ለሌላው ሼር አድርጉና እንዲደርስ አድርጉ። አመሰግናለሁ።